ግን አንድ ያልገባኝ ነገር አለ። ምንድነው ኢንስፔክተር? ብሩክን ለብር ብለህ ወይ ተርሲት እንዳይቀማ ብለህ ነው ታስገድለው የነበረው? ምንድነው የምታወራው ኢንስፔክተር? እኔ እንዴ ብዬ ነው ብሩክን ማስገድለው? አንተ ረቶን ኢንስፔክተር፣ እኔ እኮ ብሩክ ሞጆ ጓደኛዬ እኮ። ብዙ ኬዞችን መርምሬያለሁ። ብዙ ወንጀሎች የሚፈጸሙት እወዳቸዋለሁ በሚሉ ሰዎች ነው። እኔ ጤነኛ አትመስለኝም ኢንስፔክተር። እንዴት አንተ ብሩክን ሊገድሉ ይችላል ብለህ አሰብክ? እንዴት መጣለህ? በነገራችን ላይ ብሩክን ለማስገደል ብለህ ተርሲት በመሞቷ ያዘንክ ትመስላለህ። አንተ ሰውዬ የምትናገረው ነገር ተጠንቅቅ። ቆይ ይህንን ነገር እኔ እንዳደረጉት አንተ እጅ ላይ ማስረጃ አለ? አሁን ሳላይ በቂ ማስረጃ የለኝም፣ ግን ብሩክን ለማስገደል ከአንተ የበለጠ በቂ ምክንያት ያለው ሰው ያለ አይመስለኝም። ይኸውልህ ምን ማየኔ ገደላት መስሎ እገድለዋለሁ። አቶ ዘነበ አሁንም ትርሲት መሞቷን አምነው መቀበል ከብዷቸዋል። ትርሲት በመሞቷ ምክንያት ችግር ላይ የሚወድቁ ነው የሚሆነው። ያቺ ተንኮለኛ ሂሩትና ሚኪ ከቤት እንደማያባሯቸው ምንም ዋስትናም የላቸው። የድሮ ጎረቤቶቻቸውም ያስጨንቋቸው ጀምረዋል። የተቃጠለ ቤታችን ማታሰሩልን ከሆነ ቁርጣችን ንገሩም እያሉ ይገኛሉ። ያንን ነገር ለማድረግ ደግሞ አሁን ላይ የሚኪ ፈቃድ ያስፈልጋል። ሚኪ ደግሞ እሺ ብሎ እንደማያሰራላቸው የታወቀ ነገር ነው። ስለዚህ አቶ ዘነበ ትልቅ ፈተና ውስጥም የሚገቡ ይሆናል። በዚህ ሰዓት ርብቃና ሂሩት እንዳይጥና ድመት የሚታዩ ጠላቶች ሆነዋል። የትርሲት ልጆች በእናታቸው ሞት በጣም ነው ያዘኑት። ምግብ አንቀምስም ስላሉ ቤተሰቡ በሙሉ እየተጨነቁ ይገኛሉ። በመሃል ግን ለአንድ ሰው ልባቸው ተሸንፏል። ልዕልት በጣም ደስ የምትል ልጅ ናት። እነ ካሌብ በጣም ወደዋታል። ምግብም ለእሷ ብቻ ነው የበሉላት። የልዕልትና የልጆች ታሪክ ስለተገጣጠመ በቀላሉ መግባባት ችለዋል። ብሩኬ ልጆች ምግብ መብላታቸውና የሚያጽናናቸው ሰው በማግኘቱ እፎይታ ተሰምቶታል። ሚኪ አለቀለት። ኢንስፔክተሩ የመጀመሪያ ተጠርጣሪ ሚኪ ሊሆን እንደሚችል ተናግሯል። ትርሲት እንዳይቀማው ፈርቶ ብሩኬን ሊያስገድለው እንደነበርና በመሃል ግን ትርሲት መስዋዕትነት እንደከፈለ ይደርሶበታል። ነገር ግን ማስረጃ ስለሌለውና ሙሉ ማስረጃ ሲያገኝ ግን ለፍርድ እንደሚያቀርበው ነግሮታል። በመሃል ግን ሚኪና ኢንስፔክተሩ ሲያወሩ ልጅ ካሌብ ሰምቷቸዋል። የእናቱ ገዳይ ሚኪ እንደሆነም አውቋል። ልጅ ካሌብ ሚኪ እንደሚገድለው ተናግሯል። ኢንስፔክተሩ ይህንን ነገር ለቡርኬም ነግሮታል። ራሱን መጠበቅ እንዳለበትና ለልጆቹ ሲል ምን ማድረግ እንደሌለበት አስጠንቅቆታል። ብሩኬ ይህንን ነገር ሚኪ ያደርገዋል ብሎ ለማመን ተቸግሯል። የእውነት አድርጎት ከሆነ እገድለዋለሁ ብሎ ሲዝትም ይታያል። ይህንን ጉድ ለልዕልትና ለቾምቤ ማሳወቋቸዋል። ልዕልት ግን ምንም ማስረጃ በሌለበት ነገር ሰው ጋር ለመታሰር የለብህም፣ የልጆቹም ታስፈልጋቸዋለህ ብላም ስታረጋጋው ትታያለች። ብሩኬን በበኩሉ ለልጆቹ ብሎ ዝም እንዳለም ተናግሯል። በዚህ ሰዓት ተከስተ ምን እያሰበ እንደሆነ ባላቅም አሁን ላይ ግን ከሚኪ ጋር አብሮ እየሰራ ይገኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ያሳውቁን።